ቨርቹዋል ኦቲዝም ምንድነው? ቨርቹዋል ኦቲዝም ህፃናቶች ለረጅም ጊዜ ቲቪ ወይም ደግሞ ኤሌክትሮኒክስ ላይ በሚሆኑበት ጊዜ ኦቲዝም መሰል ምልክቶችን ሲያሳዩ ነው። በአብዛኛው ከ3 ዓመት በታች ያሉ ህፃናቶች ላይ እናየዋለን። ስለዚህ ቨርቹዋል ኦቲዝም ያላቸው ህፃናቶች የሚያሳዩት ምልክቶች ከሰው ጋር አይን ለአይን መተያየት አለመፈለግ፣ ከህፃናቶች ጋር መጫወት አለመፈለግ፣ በአብዛኛው ጊዜ ሶሻል ሚዲያ ላይ ወይ ኤሌክትሮኒክስ ላይ መሆን መሞከር፣ የቋንቋ መዘግየት ወይም ደግሞ አፍ አለመፍታት፣ እንዲሁም ሶሻል ኢንተራክሽናቸው ወይም ደግሞ ከሰው ጋር ለረጅም ጊዜ መሆን አለመፈለግ፣ እንዲሁም የባህሪ ለውጥ ይኖራቸዋል። ተደጋጋሚ ነገሮችን ማድረግ፣ እጅ ማጨብጨብ ሊሆን ይችላል፣ እጅ ፍላፒንግ የምንለው ሊሆን ይችላል። የባህሪ ለውጥ እንደ መቅበዝበዝ፣ ሃይፐር አክቲቭ የመሆን እንዲሁም አቴንሽናቸው በጣም አጭር እንዲሆን ያደርጋቸዋል። ቨርቹዋል ኦቲዝም ከኦቲዝም ስፔክትረም ዲስኦርደር ከምንለው የተለያዩ ናቸው። ምክንያቱም ቨርቹዋል ኦቲዝም በአብዛኛው እንዳልኩት ለረጅም ጊዜ ሶሻል ሚዲያ ላይ ወይም ደግሞ ኤሌክትሮኒክስ ላይ በመሆን የሚመጣ ችግር ነው። ያው ምልክቶቹ እንደ ኦቲዝም ስፔክትረም ዲስኦርደር ቢሆንም በአኗኗር ስልታችን ወይም ደግሞ የአኗኗር ችግር ምክንያት የሚመጣ የኦቲዝም መሰል ምልክት ነው ማለት ነው። ኦቲዝም ስፔክትረም ዲስኦርደር ግን ስንል ኒውሮ ዴቨሎፕመንታል ዲስኦርደር ነው። ስለዚህ ኦቲዝም ስፔክትረም ዲስኦርደር ሲሆን ጄኔቲክ ኮምፖነንት ይኖረዋል። ማለትም የዘረመል ለውጥ እንዲሁም ኢንቫይሮንመንታል ፋክተሮች አንድ ላይ ሆኖ የሚያመጡት ምልክቶች ናቸው ማለት ነው። ስለዚህ ቨርቹዋል ኦቲዝም ኤርሊ ቢገኝ ሪቨርስ ይደረጋል ወይ ለሚለው አዎ ሪቨርስ ማድረግ እንችላለን። ስለዚህ ኤኤፒ ወይ ደብሊውኤችኦ ሪኮመንድ እንደሚያደርገው ከ2 ዓመት በታች ያሉ ህፃናቶች ላይ ምንም አይነት የስክሪን ታይም አይፈቀድም። ከ2 ዓመት እስከ 5 ዓመት ያሉ ህፃናቶች ላይ ደግሞ በዛ ከተባለ በቀን 1 ሰዓት እንዲያዩ ነው የሚፈቀደው። እሱም ሱፐርቫይዝድ መሆን አለበት ወይም ወላጅ አንድ ላይ ሆኖ ምን እያዩ እንደሆነ ማየት አለባቸው። እሱም ኤጁኬሽናል መሆን አለበት ወይም ደግሞ ትምህርታዊ መሆን ይኖርበታል ማለት ነው። ይህንን በመከተል ቨርቹዋል ኦቲዝምን ሪቨርስ ማድረግ ይቻላል። ሌላኛው ደግሞ ያው ፊት ለፊት በማውራት ሌሎችን የባህሪ ለውጦች ማስተካከል መቻል እንችላለን። አንደኛው ቋንቋ ነው። ስለዚህ አንድ ሰው ቋንቋ ለመማር ወይ ደግሞ ለማውራት ኢንተራክት ማድረግ አለበት። ማለት መስማት መቻል አለበት፣ እንዲሁም ሬስፕሪኬት ማድረግ አለበት ወይም ደግሞ ማውራት መቻል አለበት። ህፃናቶች ለረጅም ጊዜ ኢንተርኔት ብቻ የሚያዩ ከሆነ ወይ ሶሻል ሚዲያ ላይ የሚሆኑ ከሆነ የመስማት ችግር አይኖራቸውም፣ ግን አፋቸውን አይፈቱም፣ ምክንያቱም የሚሰማቸው ስለሌለ። ስለዚህ ቨርቹዋል ኦቲዝምን ፕሪቨንት ለማድረግ ፊት ለፊት ኢንተራክሽኖቻችንን በደንብ ማዳበር መቻል አለብን። ስለዚህ ወላጆች ከልጆቻቸው ጋር በደንብ ማውራት፣ ካወሩ በኋላ መጠየቅ፣ የጠየቁትን እንዲያወሩ ህፃናቶች ማበረታታት ያስፈልጋል። ስለዚህ ኢትዮጵያ ውስጥ ሪኮሜንዴሽን አለ ወይ ህፃናቶች ምን ያህል ጊዜ ነው ስክሪን ጊዜ መጠቀም አለባቸው ለሚለው ኦልሬዲ ፎርም የተደረገ ጋይድላይን የለም። እኛ የምንከተለው ያው ደብሊውኤችኦ ነው። ስለዚህ ቅድም ባልነው መሰረት ህፃናቶች ስክሪን ታይማቸውን አኮርዲንግ ቱ ዛት ጋይድላይን ፎሎ ማድረግ ያስፈልጋል። ስክሪን ታይምን ለረጅም ጊዜ ማየት የረጅም ጊዜ ኢፌክቱ ምንድን ነው፣ ችግር ምንድን ነው የሚያመጣው ለሚለው ህፃናቶች ለረጅም ጊዜ ሶሻል ሚዲያ ላይ በሚሆኑበት ጊዜ አንደኛው እንዳልነው ቋንቋ የመዘግየት አፍ ያለመፍታት ችግር ሊኖራቸው ይችላል። ስለዚህ ህፃናቶች በአብዛኛው የመጀመሪያ 3 ዓመት ላይ አፋቸውን ቶሎ አይከፍቱም። ሌላኛው አካዳሚክ ፐርፎርማንሳቸው ላይ ትምህርት ቤት ላይ ትንሽ ወደኋላ የማለት ወይ ደግሞ የመዘግየት ነገር ይኖራቸዋል። ሌላኛው ደግሞ የጸባይ ለውጥ ነው። የጸባይ ለውጥ ማለት አቴንሽን በጣም ያጥራል፣ ቁጭ ብሎ የመስማት ክህሎታቸው ይቀንሳል፣ እንዲሁም የመቅበዝበዝ ሃይፐር አክቲቭ የመሆን ቻንሳቸው ከፍተኛ ነው ማለት ነው። ሌላኛው ደግሞ ህፃናቶች ለድባቴ እንዲሁም ለጭንቀት ወይም ደግሞ አንዛይቲ ከፍተኛ የሆነ ሪስክ ይኖራቸዋል ማለት ነው። ስለዚህ ቤተሰብ ይህን ቨርቹዋል ኦቲዝም የምንለውን ፕሪቨንት ለማድረግ ወይም ደግሞ ለመቅረፍ ምን ማድረግ ይችላል? አንደኛው ስክሪን ታይምን ሊሚት ማድረግ ያስፈልጋል። ህፃናቶች ፍሪ ታይም በሚኖራቸው ጊዜ ይህንን ፍሪ ታይም እንዲያነቡበት፣ ውጭ እንዲጫወቱበት፣ ከቤተሰብ ጋር የሚያወሩበት ጊዜ እንዲሆንላቸው መፍቀድ። ስክሪን ታይም ደግሞ ማየት ሲኖርባቸው ወይም ደግሞ የሚፈቀድላቸውን ስክሪን ታይም ኤጁኬሽናል በሆነ ወይም ደግሞ ትምህርታዊ የሆነን ነገር እንዲያዩ ማድረግ፣ እንዲሁም ቤተሰብ አንድ ላይ ሆኖ እያየ ኢንተራክት ማድረግ
ሌላኛው ቤተሰብም ያው ልጆች ቤተሰቦቻቸውን እያዩ ስለሆነ የሚያድጉት የእነሱን መምሰል ስለሆነ የሚፈልጉት ቤተሰብ ሮል ሞዴል መሆን መቻል አለባቸው። ልጆቻቸው አጠገብ በሚሆኑበት ጊዜ የእነሱንም ስክሪን ታይም መቀነስ መቻል አለባቸው። ይህን በማድረግ ቨርቹዋል ኦቲዝምን ፕሪቨንት ማድረግ እንችላለን።